إلى المعالي معالي في الحال والأقوال والفعال أسلم هيوت እንደው የሚያቀው ማለት ነው ያቃል እንጂ ፊቅህ መገንዘብ የአንዳንዱ ሁኔታዎች ላይ ለምን ይሄን አደረጉ ብሎ ማስተንተን ማስተዋል እንደ ይሄን ማድረግ ይችላል ነበር ለምን ይሄን አደረጉ ስትል ይገባል ምክንያቱን ታገኘዋል ዳዕዋ ዝም ብሎ በጭፍን የሚሰራ አይደለም ትልቅ ስራ ነው ትልቅ አማና ነው ዳዕዋ እኮ አላህ ቁርአን ላይ እኮ የሰራው ስራ ነው አይደል ቁርአን ሙሉ ምንድነው ዳዕዋ ነው አላህ ተባረከ ወተዓላ ወደ ጀነት ይጣራል እውነተኛ ወደ ሆነው ህይወት ይጣራል እውነተኛ ወደ ሆነው ሰዓዳ የደስታ ህይወት አላህ ይጣራል ቁርአን ላይ አላህ ነብዩ ሰለላሁ ዐለይሂ ወሰለም የሰሩት ስራ ነው ዳዕዋ እሳቸው ስራ ነው ስለዚህ ዝም ብሎ እንደ ተራ ነገር እንደመጣልን ምን ዘረግፈው መስራት ስለፈለግን ብቻ ስሜቱ ስላለ ብቻ ምን ሰራው እንዴት ነው መሰራው ወሳኝ ነጥብ ነው ምክንያቱም የዳዕዋን አካሄድ ስሜቱ ብቻ ስላለ ፍላጎቱ ብቻ ስላለው ተነስቶ አካሄዱን ባለማወቁ ምክንያት ብዙ ስህተቶችን የፈጸመ በጣም ብዙ ሰዎች ደግሞ እሱን አይተው ከመስመር እንዲወጡ ምክንያት የሆነ ብዙ ሰው አለ አስብ አንተኮ ሰዎችን ወደ ኸይር መንገድ አመጣለሁ ነው እኮ አይደል ዳዕዋ ማለት ከመጥፎ ነገር ወደ ኸይር ነገር ከተሳሳተው መንገድ ከበላል ወደ ሂዳያ አመጣለሁ ብለህ ይህንን የሰራ ሰው የሚያገኛቸውን አጅሮች من دعا الى هدى كان له من الاجر مثل اجور من تبعه اجر አለው ሚለው ሰምተህ ነው እኮ የመጣው በሱ ሰበብ የሰለመ በሱ ሰበብ መስጂድ የመጣ ሰው የዛን ሰው ያጅር ያገኛል ሚለው ሲሰማ ሰው ይነቃቃል ይነሳሳል ከዛ ግን በምን አይነት መልኩ ሚለውን ሳያቅ ዳዕዋ ላይ ብቻ ይገባና ብዙ ነገራቶችን ያበላሻል በሱ ምክንያት ወደ ዲን ሊመጡ የነበሩ ሰዎች ምክንያት እሱ በሳተው ወይም ደግሞ በተሳሳተው አካሄድ ሳቢያ ከዲን ሊርቁ ይችላሉ ለዚህ ምን ይላሉ ብዙ ጊዜ ዳዕዋ ለማድረግ በኔ መንገድ በኔ ምክንያት እንደውኔ አላህ ሰበብ አድርጎኝ ብዙ ሰዎች ወደ ዲን ይመጣሉ ወደ መልካም ነገር ይመጣሉ በዛ አጅር አገኛለሁ ብላችሁ ስትነሱ ቆም ብላችሁ ደግሞ አንድ ደግሞ ሌላ እይታ ደግሞ በዛው መጠን ተመልከቱ እሱ ምንድነው በኔ መጥፎ ስነ ምግባር ምክንያት በተሳሳተ አካሄድ ምክንያት ደግሞ ብዙ ሰዎች እኮ መስመር ሊስቱም ይችላል የሚለውንም አስብ ግልጽ ነው ዝም ብለ ይሄኛውን ብቻ ይሄ ወሳኝ ነገር ነው ለዚህ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሂክማ ይህ ነው አሽራፎቹን የላኩበት ምክንያት በክብር ይቀበላቸዋል ነጃሺ በክብር ያስተናግዳቸዋል ማን ነው ይሄ ጃዕፈር ቢን አቢ ጣሊብ ባክግራውንዱን ያጠናል አይደል የእያንዳንዱን ሰው ማን ነው ይሄ መካ ላይ ምን አይነት ሰው ነው ይጠይቃል ዝም ብሎ መቼ ስንት ነው ስለዚህ አንድ ይሄ ቀደም እንዳልነው ንግግሩም ተሰሚነት እንዲኖረው ቅድም እንዳነሳ ነው ማለት ነው የበለጠ የሚያነሳው ሐሳብ የሚያቀርበው ጉዳይ የያዘው ሪሳላ ተሰሚነትና ቦታ እንዲኖረው የሰውየው ማንነት ሰው ይመዝናል ሰው ያየዋል ይሄ ከአላህ አንፃር እኮ አይደለም ግልጽ ነው ከዲን አንፃር የትክክለኛ እይታ ነው እያለን አይደለም ነገር ግን የነሱን እይታ ግንዛቤ ውስጥ መክተት አለብን የሰዎችን እይታ ሰው በምን አይነት መልኩ ነው የሚመዝነው የሚለው ለዚህ ነው አንዚሉ الناس منازلهم ሰዎችን በደረጃቸው ተመልከቷቸው በደረጃቸው አስተናግዷቸው እዚህ اختيار الاشراف እነዚህ ህክማዎች አሉበት ከዛ ውጪ ለምን አርዱ الحبሻ ለምን የሐበሻ ምድር ተመረጠች እዚህ ስደት ላይ የሚነሳ ጥያቄ ብዙ ጊዜ ወደ ሐበሻ ተሰደዱ ይባላል እንደውም ከመዲናም በፊት ከሌሎች እስላማዊ ሀገራትን በፊት ሞሮኮ በሉ ቱኒዚያ በሉ ከየትም ሀገር በፊት እስልምና የት ነው የደረሰው ሐበሻ ምድር ነው የመጣው حتى ከምን በፊት ከመዲና በፊት ይሄ ትልቅ ሸረፍ ነው አይደል ይሄ ትልቅ ክብር ነው ነገር ግን እስቲ ቆም ብለን ነብዩ ሰለላሁ ዐለይሂ ወሰለም እንደው ሐበሻ በዛ ሰዓት ራቅ የምትል ሀገር ነች በዙሪያቸው እኮ በጣም ብዙ ሀገራቶች አሉ ለምንድን ነው ሰሃባዎችን
ወደዛ ሀገር ሄዱ። ለምሳሌ ሻም፣ ሶሪያ በዛን ሰዓት ወደዛ ሄዱ። ለምን አላሉ ነብዩ ሰለላሁ ዐለይሂ ወሰለም? ወደ መዲና ለምሳሌ ለምን ሄዱ አላሉ? ሐበሻን ቢዛት የመረጡበት ምክንያት ለምንድን ነው? لماذا ንጉሱ ዓዲል ስለነበር። ይሄ ዋነኛው እሳቸውም በአንደበታቸው የመሰከሩበት ጉዳይ ነው። ነብዩ አለይሂ ሰላቱ ወሰለም اذهبوا الى ارض حبشه فان بها ملكا لا يظلم عنده احد او كما قال عليه الصلاه والسلام ወደ አርض الحبشه እየጠቆሙ ወደ አቅጣጫው ወደ ሐበሻ ምድር ሂዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛች ሀገር ላይ ንጉስ አለ እሱ ዘንድ አንድም ሰው የማይበደልበት። አላህ በዛ ዘመን እኮ የሚገርም እኮ ነው እንደዛ አይነት ንጉስ ማግኘት ማለት። ሮም በዛ ሰዓት ትላልቅ እኮ ኢምፓየሮች ነበሩ አይደል? ግዛቶች ነበሩ። የፉርስ ነበር፣ የሮም ነበር፣ የሚስር የፈራዒናዎች ነበረ፣ ትላልቅ ነበሩ። እነዛ ሁላ ግን በበደል የጨቀዩ ነበሩ፣ በጭቆና የተበላሹ ነበሩ። ምንም ጥሩ ታሪክ የላቸውም። ወደ እነሱ እንዲልኩ የሚያደርግ ምንም አይነት ሚስብ ነገር የላቸውም። ቅርብም ቢሆኑ እንኳን ቅርብ ያሉት ሀገሮችም ቢሆኑ እንኳን ቅርብ መሆናቸው እኮ ጥሩ ነበር አይደል? ቅርብ ሀገር ቢልኩ እንደው አንዳንዴም ቼክ ለማድረግ ተዋሱል ለማድረግም ያሉበትን አህዋል ለመለዋወጥም ይመች ነበር። ያም ከመሆኑ ጋር ግን ነብዩ ሰለላሁ ዐለይሂ ወሰለም ሩቅ ነው የሚያዩት። ግልጽ ነው። አንድ ዳዒ በዙሪያው ስላለው አህዋል ማወቅ አለበት። ዝም ብሎ ኸልዋው ላይ ብቻ እድሜውን አሳልፎ የሆነች የዒባዳ ቦታው ላይ ብቻ ምንም ስላለው ተጨባጭ የማያውቅ ከሆነ በዙሪያው ስላለው ምንም አይነት ሁኔታ ምንም አይነት ኸበር የሌለው እንደሆነ ይህ ሰውዬ ያንን ማህበረሰብ ማናገር ከዛ ማህበረሰብ የሚመጡ ቻሌንጆችን እንዴት መጋፈጥ እንዳለበት አያውቅም። ይህ ሰው አካሄዱን አያውቅም። ማህበረሰቡ ያለበትን ሁኔታ አይገነዘብም። እነሱን የሚያናገርበት ቋንቋ ምን አይነት መሆን አለበት የሚለውን አያውቅም። ነገር ግን ከማህበረሰቡ ጋር የተዋወቀ እንደሆነ የሚካሄደውን ነገር በቀኝም በግራም ሚያቅ ከሆነ ያሉ እያንዳንዱ ሁኔታ ፖለቲካዊ ሁኔታ እንግዲህ በዛን ሰዓት በብዙ አይነት መልኩ ተመልክተው ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሐበሻ ሂዱ ያሉት። ዝም ብሎ እኮ አይደለም። ዝም ብሎ በቃ ወደ ሐበሻ ተነስታችሁ ሂዱ የሚባል ጉዳይ እኮ አይደለም። እዚህ ጋር እኮ ትላልቅ ሰሃባዎችን ነው እኮ ተድሒያ እያደረጉ ያሉት መስዋዕትነት እየከፈሉ ያሉት። እነዚህ ሰሃባዎች መንገድ ላይ ምን ይቅጠማቸው፣ እዛ ሀገር ሄዶ ምን ይቅጠማቸው፣ ይህን ሁላ ታሳቢ ያደርጋሉ። ስለዚህ ያለውን ኢኮኖሚያዊ ሁኔታ እንዲሁም ደግሞ ፖለቲካዊ ሁኔታ ሁሉን ነገር አካባቢውን አጥንተዋል ነብዩ ሰለላሁ ዐለይሂ ወሰለም። እዛ ምቹ የሆነው የትኛው ነው ብለው ሲመለከቱ ከዚህ ቀደምም አይሁድያን ዲን የተቀበለ ያስተናገደ አይሁዶች በብዙ ስቃይ ውስጥ ሲያልፉ ወደ ሐበሻ ምድር መጥተዋል። መጀመሪያ የገቡት አይሁዶች፣ ከዛ በኋላ ነሳራዎችን አስተናግዷል፣ ክርስቲያኖችን አስተናግዷል፣ ተቀብሏል። እሱም ያለበት ዲን ነሳራ ነው። ይሄኛውም ሌላኛው የምርጫቸው እሱን የመረጡበት አንዱ ምክንያት ያነሳሉ ዑለማዎች። ትክክለኛ የነሳራ ዲን ላይ መሆኑ ነስራኒ መሆኑ የተበረዘው ሳይሆን ግልጽ ነው ጥርት ያለው የነቢዩላህ ዒሳ ዓለይሂ ሰላም አስተምህሮ መስመር ላይ ያለ ሰው ስለሆነ እንደውም ያገናኘን መስመር አለ። አላህ ኢላህ ነው፣ አላህ ጌታዬ ነው ብሎ የተቀበለ ነው። ነቢዩላህ ዒሳ ዓለይሂ ሰላም ደግሞ የአላህ መልእክተኛ ናቸው ብሎ የተቀበለ ነው። ያ መሆኑ የበለጠ ኢህቲራም እንዲያደርግ ክብር እንዲሰጥና በአግባቡ እንዲያስተናግዳቸው ከለላ እንዲሰጣቸው የበለጠ ያግዛል፣ የሚያግዝ ጉዳይ ነው። ለዛ ነው የመረጠበት አንዱ ምክንያት ማለት ነው። የተመረጠበት አንዱ ምክንያት። ሌላ ሰበብ እዚህ ላይ የሚያስቀምጡት ቁረይሾች ወይም ደግሞ ይሄ አረቢያን ማህበረሰብ ከሐበሻው ጋር ከዛም በፊት ጥብቅ ትስስር ነበራቸው። እርስ በርስ ግንኙነቶች ነበሩ። የህዝብ ለህዝብ ግንኙነት ይባላል አይደል? ከዚህ ወደዛ ይፈልሳል፣ ከዛኛው ወደዚህ ይፈልሳል። በጣም ብዙ የሚያገናኟቸው ግንኙነት መስመሮች ነበሩ። ስለዚህ በተወሰነ መልኩ እነሱም የሚያውቁት እንግዲህ አብዛኞቹ ጥሩ ሁኔታ ላይ የነበሩ ናቸው ብለናል። ሰሃባዎቹ አይደለም የሚያውቁት ሀገር ነው በሌላ ቋንቋ
እንደው በተወሰነ መልኩም መረጃው ያላቸው እሱም ደግሞ አረቢያን ማህበረሰብ ሲባል ያውቃል። ግን ለምሳሌ ወደነ ፋርስ ወደነ ሮም በዛን ሰዓት ትላልቅ የሚባሉ እኮ አቅም ያላቸው ሀያላን ኢምፓየሮች ነበሩ። ወደነዛ ቢልኩ ኖሮ ጭራሽ አረቢያን ማህበረሰብ የሚባል አያውቁም። እነዛ እንደ ሰው አይቆጥሯቸውም፣ እንደ ሀገር አይቆጥሯቸውም። ንቀው ትተዋቸዋል። ግልጽ ነው። የጃሂልያ ማህበረሰብ በነበረበት ሰዓት ዞር ብለው አያያቸውም ነበር፣ ቦታ አይሰጧቸውም ነበር። እንዴት ወደ እነዛ ይልካሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው? እዛ የበለጠ ይሄ ደግሞ ወደ ሐበሻ ሂጅራ እንዲልኩ አድርጓቸዋል። ሌላው ነብዩ ሰለላሁ ዐለይሂ ወሰለም በዙሪያቸው እኮ ሐበሻዎች ነበሩ። ወደ ሐበሻ ስደት የሚባለው ነገር ከመምጣቱ በፊት ራሱ በዙሪያቸው ሐበሻዎች ነበሩ። ለነዛ ሐበሻዎች ደግሞ ሐበሻዊ ሰሃባዎች ደግሞ ልዩ ቦታ ነበራቸው። ተመልከቱ ቢላል ኢብኑ ረባህ ረዲየላሁ ተዓላ ዐንሁ። ስለዚህ ስለ ሐበሻ በደንብ አንደኛ ይወዷቸዋል። በተለይ ኡሙ አይመን ረዲየላሁ ተዓላ ዐንሃ በረከቱል ሐበሺ፣ ይህች እንስት ነቢዩን ሰለላሁ ዐለይሂ ወሰለም በልጅነት ጊዜያቸው ካሳደጓቸው ሰዎች ውስጥ አንዷ ነች። ኡሙ አይመን በረከቱል ሐበሺ። ይህች እንስት እንደውም አንድ ሐዲስ ላይ እንደመጣው ልጅ ሆነው ነቢዩ ዐለይሂ ሰላቱ ወሰላም ምግብ ትሰራላቸው ነበር እና አንድ ጊዜ ሰራችና አቀረበችላቸው። ምንድነው ይሄ ብለው ጠየቋት ነብዩ ሰለላሁ ዐለይሂ ወሰለም። ምን አለች ኡሙ አይመን? ይህማ ሐበሻ ላይ እያለን የምንሰራው እዛ እንግዲህ የዚህ ማህበረሰብ ባህል እዛ የምንሰራው ቂጣ ነው፣ ኹብዝ ነው ብላ ለነብዩ ሰለላሁ ዐለይሂ ወሰለም ሰጠቻቸው ይላል። ከዚህ ከሐበሻ ጋር ትስስር ነበራቸው። ስለ ሐበሻ ያውቁ ነበር። ባህላቸውን፣ ወጋቸውን ወይም ደግሞ እሴቶቻቸውን ይገነዘቡ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ከዛ አንፃር ይذهቡ ኢላ አርዲል ሐበሻ። ከዛ ደግሞ ነሳራ ናቸው ያልነው ቁርአን በደንብ ጠቅሶታል። ለተጅደና አሸደ الناس عداوة للذين آمنوا اليهود። ይሁዶች ከባድ ጠላትነት እንዳላቸው አላህ ገለጸ። አይሁዶች አይሆኑ ከድሮም ጀምሮ ታሪካቸው የጠለሸር የጠቆረን ከነቢያቶች የነበራቸው ታሪክ ይታወቃል። አይሁዶች ግልጽ ነው። ስለዚህ أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى إنا نصارى يالوت جن يبلت قربه هنا أقربهم مودة ውዴታ ያላቸው የቀረቡ የተሻሉ መሆናቸውን አላህ ተባረከ ወተዓላ ቁርአን ላይ መሰከረ። أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون። ቄሶቹ ካህኖቹ እነዚህ ስላሉ ትክክለኛ መሰረ እምነቱ ላይ ያሉ ስላሉ ያንን ይገነዘባሉ። ነጃሺ በዙሪያው ያሉ ቂሲሲኖች ይህንን የተገነዘቡ ስለነበሩ ነው እኮ በአግባቡ ያስተናገዷቸው ሰሃባዎች ሪድዋኑላሂ ተዓላ ዐለይሂም አጅመዒን። ይህንን በሚመለከት አላህ ተባረከ ወተዓላ የሚያጅባችሁ ቁርአን ላይ እንግዲህ ይህንን ሂጅራ የሐበሻ ሂጅራ በተለያዩ ቦታዎች አላህ ጠቅሷል። ከነዛ ውስጥ አንዱ ወለዚነ ሃጀሩ ፊላሂ ሚን ባዕድ ማ ዙሊሙ በደል ከደረሰባቸው በኋላ በጣም ብዙ እንግልት ስቃይ ከደረሰባቸው በኋላ እነዚያ የተሰደዱት ሱረቱ ነህል ላይ አይደለም ወለዚነ ምን ላይ ነው ነህል ወለዚነ ሃጀሩ ፊላሂ ሚን ባዕድ ማ ዙሊሙ ለኑበዊአነሁም ፊ ዱንያ ሐሰና ወለአጅሩል አኺረቲ አክበር ለው ካኑ ያዕለሙን። ዱንያ ላይ መልካም የሆነ ነገር እናመቻችላቸዋለን እናደላድልላቸዋለን አለ አላህ ቃል ገባ። የአኺራው ደግሞ ምንዳቸው አክበር ነው የበለጠ ነው ብሎ አላህ ቁርአን ላይ መሰከረላቸው። ይህንን ታላቁ ሙፈሲር ኢማም አልቁርጡቢ ይህ ቁርአን አያ የወረደው መካ ላይ ብዙ እንግልት ብዙ ስቃይ ደርሶባቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሐበሻ የላኳቸው የተወሰኑ ሰሃባዎችን በሚመለከት ነው የወረደው አሉ። ማን ኢማም
አልቁርጡቢ ረሕመቱላሂ ተዓላ ዐለይህ። ይሄ አንደኛው ነው። ሌላ አያ ሱረት ዙመር ላይ ቁል ያ ዒባዲ አለዚነ አመኑ ኢተቁ ረበሁም ሊለዚነ አሕሰኑ ፊ ሃዚሂ ዱንያ ሐሰና ወአርዱላሂ ዋሲዐ ኢነማ ዩወፋ አሳቢሩነ አጅረሁም ቢገይሪ ሒሳብ። እነዛ መልካም ለሰሩ ሰዎች መልካም ምንዳ አላቸው። ሊለዚነ አሕሰኑ አልሑስን መልካም ነገር አላቸው ብሎ አላህ ቃል ገባ። ከዛ አርዱላሂ ዋሲዐ የአላህ ምድር የአላህ መሬት ሰፊ ነው አለ አላህ። እዚህ ቦታ ላይ ኢማንህን ማቆየት እንዲሁም ደግሞ ሃይማኖታዊ ትዕዛዛቶችን መፈጸም ከከበደ የአላህ ምድር ሰፊ ነው፣ ለዲንህ ስትል ተሰደድ። ግልጽ ነው። ሊለዚነ አሕሰኑ ወአርዱላሂ ዋሲዐ። ከዛ አላህ ምን አለ? ኢነማ ዩወፋ አሳቢሩነ እነዚያ ታጋሾች እኮ የሚመነዱት የሚሰጡት አጅረሁም ምንዳቸው ቢገይሪ ሒሳብ ነው አለ አላህ። እንዲህ ነው ተብሎ የሚመጠን የሚሰፈር አይደለም አጅራቸው፣ ቢገይሪ ሒሳብ ነው አለ። ለዲን ብለው ሰብር ያደረጉ። ይህንን ሰይዱና ኢብኑ ዓባስ ረዲየላሁ ተዓላ ዐንሁ ይህ አያ የወረደው እኮ በጃዕፈር ኢብኑ አቢ ጣሊብና ከሳቸው ጋር አብረው ወደ ሐበሻ የተሰደዱትን ሰሐባዎች የሚመለከት ነው። እዚህ አስቡ፣ ምን አይነት ሸረፍ ነው አላህ ለሐበሻ የሰጣት። አላህ በሸረፋችን ላይ በክብራችን ላይ የምንገኝ አላህ ያድርገን። የዛን ጊዜ አስሐመተ ነጃሺ እንግዲህ ለዲን አልኢስላም ለነዛ ለብርቅዬ ሰሐባዎች የሰጠው ከለላ፣ ለዲን አልኢስላም የከፈለው መስዋዕትነት፣ ያንን ተረክበን የምናስቀጥል ሰዎች አላህ ያድርገን። አላህ ያድርገን። ሐቂቃ ታሪክ ላይ ብቻ ለይሰል ፈታ መን የቁሉ ካነ አቢ አባቴ እንዲህ ነበር አያቴ እኮ እንዲህ ነበሩ የሚል አይደለም። ጀግና ወንድ ብሎ ማለት ለይሰል ፈታ መን የቁሉ ካነ አቢ ኢነል ፈታ መን የቁሉ ሃ አነ ዛ። ጀግና ብሎ ማለት ይሄው እኔ ያለሁኝ የሚል ነው። ዝም ብሎ ይሄ ታሪክ የሚተርክ አይደለም። በታሪክ ብቻ የሚፎክር አይደለም። አንተም ለዲን መስዋዕትነት ክፈል። ልክ አስሐመተ ነጃሺ ኑስራ እንዳደረገው አንተም ለዲን ኑስራ ስጥ። ምትችለውን አበርክት። ጊዜህን ስጥ፣ ገንዘብህን ስጥ፣ ያለህን ነገር አበርክት። አኼራ ላይ የምታተርፈው ወላ አጅሩል አኺረቲ አክበር የተሻለ እጥፍ ድርብ አድርጎ ነው አላህ የሚሰጠን። እዚህ ላይ በጣም የምናስተውለው ነገር ቅድም ነቢዩ ሰለላሁ ዐለይሂ ወሰለም ወደዚህ ወደ ሐበሻ ከላኳቸው ሰሐባዎች ውስጥ ወደ እሱ እንምጣና ብዙ እንዳይረዝምብን ማለት ነው። ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መን አወሉ መን ሃጀረ ሚነል ሙስሊሚን። አሁን ወደ ሂጅራው እንምጣ። የመጀመሪያው ሂጅራ በስንተኛው ዓመተ ኑቡዋ ነበር? ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ከሆኑ ወይም ተልእኮ ስራቸውን ከጀመሩ ከቢዕሳ አምስተኛው ዓመተ ሂጅራ። ብዛታቸው ስንት ነበር ሲሰደዱ? 10 ወንዶች 4 ደግሞ ሴቶች። 10 ወንዶች 4 ሴቶች። ይህን ያዙ። ወደ ሐበሻ የተሰደዱ የመጀመሪያው የሐበሻ ስደት ላይ ማለት ነው። ስሞቻቸው እነማን ናቸው የሚለው ቅድም በጥቅሉ አይተናል። ለምንድን ነው እነዚህ የተመረጡት በሚለው አይተናል። ግን ደግሞ በዝርዝር ስንመለከት ትንሽ ቆም እንድንል የሚያደርጉን በደንብ ደግሞ የሆነ ነገር እንድንወስድባቸው የሚያደርጉ ጉዳዮች አሉ። የመጀመሪያ ፈልአወል ምን ጠቅሰው ማንን ነው? ሁወ ዑስማን ኢብኑ ዓፋን ረዲየላሁ ተዓላ ዐንሁ። ወማ አድራኩም ማ ዑስማን። ቀላል ሰው አረጋቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ለፉ በኋላ እንግዲህ ኸሊፋው ነቢዩ ሰለላሁ ዐለይሂ ወሰለም ምትኮች አሉ አይደለም? ኹለፋ አራሺዲን የተቀኑ የተመሩ ኹለፋዎች የነቢዩ ሰለላሁ ዐለይሂ ወሰለም ምትኮች አሉ። የመጀመሪያው አቡበክር ሲዲቅ ረዲየላሁ ተዓላ ዐንሁ፣ ሁለተኛው ዑመር ኢብኑል ኸጣብ ዑመር አልፋሩቅ፣ ሶስተኛው ዑስማን ኢብኑ ዓፋን መላኢካዎች ሐያ የሚያደርጉለት ሰሓቢ ለዲን ሲል ገንዘቡን ምኑን ያወጣ ይኸው ጊዜውን ሳይቀር ሙሉ ቤተሰቡን ይዞ የተሰደደ ሰይድና ዑስማን ኢብኑ ዓፋን
ገንዘብ ብቻ አይደለም የሰጠው፣ ጊዜ ብቻ አይደለም የሰጠው። ሀገሩን ለቆ ከነሙሉ ቤተሰቡ ወጣ። ዑስማን ብን ዓፋን አልኡመዊ ወዘውጀቱሁ ሩቀያ ቢንቱ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ይሄ ደግሞ የበለጠ ያጅባል። የነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ማን? ሩቀያ የማን ባልተቤት ነበረች? የሰይዱና ዑስማን ኢብኑ ዓፋን። አስባችሁታል? ስደት የሚባለው ነገር በዚህ ሰዓት እንኳን ምን አይነት ከባድ ነገር እንደሆነ ትሰማላችሁ አይደለም? ዜና በባህር ተሰደዱ፣ በበረሃ ተሰደዱ፣ ይሄን ያክል ስቃይ፣ እንግልት፣ ስንት ነገር እንሰማለን። ይሄ ሁላ ስጋት እኮ የዛኔ የበለጠ አስጊ ነበር እኮ። صحيح ምቹ እኮ ያልሆነ ሁኔታ ነበር እኮ የዛኔ። ስንት ቁጣዕ ጥሩቅ አለ፣ ስንት ሽፍታ አለ፣ ምኑ የማይታወቅ ዓላማ፣ ሌላ ዓላማ ያለው ሌላ አጀንዳ ያለው ስንት አለ እኮ። በዛ ሁላ እንግዲህ አስጊ ሁኔታ ውስጥ ልጃቸውን ነብዩ ሰለላሁ ዐለይሂ ወሰለም ለዲን ሲሉ ተضحያ አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም ተርቢያ ሲያደርጉ ዲኑን ሲያስተምሩ ቁጭ ብለው እንደዚህ አድርጉ፣ ተሰደዱ፣ ቤተሰቦቼ እዚሁ ሆኖ ካጠገቤ እንዳትርቁ፣ በጣም መወዳት ልጄ አንቺማ ከዚህ ካጠገቤ እንዳትጠፊ፣ ከአይኔ ስትርቂ ነው ያልሽ። በዚህ መልኩ አይደለም ተርቢያ ያደረጉት። ሂዱ እናንተ ተሰደዱ አይደለም ያሉት ነብዩ ሰለላሁ ዐለይሂ ወሰለም። የዲን ዋጋ የምንረዳው እዚህ ጋር ነው። ለዲን ምን ያክል መስዋዕትነት እንደከፈሉ ሴት ልጃቸው በጣም ከባድ ነገር ነው። ይሄ ምን ያሳየናል አሉ እዚህ ጋር ሲያወጡ ሲያስቀምጡ ኢስቲንባጥ ሲያደርጉ አዕመቅ ወሲላ እንደው አንተ መሪ ከሆንክ አሚር ከሆንክ በስርህ የምትመራቸው የሚከተሉ አንተን እንደ አርአያ የሚያዩ ሰዎች ካሉ እነሱን ማነጽ ያለበት ተርቢያ ማድረግ ያለበት ትልቁ ስኬታማ የሆነ የማስተማሪያ መንገድ هي وسيلة التربية بالقدوة በቁድዋ በአርአያነት ማስተማር። ይሄ ነው የበለጠ በሚከተሉ ሰዎች ልብ ውስጥ ያንተ ተልእኮ እንዲጋባ የሚያደርገው። ሊሳኑል ሐል አብለጉ ሚን ሊሳኒል መቃል ይላሉ። ይሄ በምላስህ በአንደበትህ ከምትናገረው ንግግር የሁኔታ ምላስ የበለጠ ደራሽ ነው ይላሉ። ቀልባቸው ላይ የበለጠ ይደርስ። ለውጥ የሚያመጣው ተጽዕኖ የሚፈጥረው ያ ነው። ቁጭ ብለህ እንዲህ አድርጉ፣ ሰላት ስገድ፣ ቁጭ ብለህ ፊ ሰቢልላህ ውጡ፣ በአላህ መንገድ ውጡ። ቀላል እኮ ነው አይደል? ቁጭ ብሎ መናገር ማን ይከብደዋል? ቁጭ ብለህ ሌሊት ተነስታችሁ ስገዱ፣ ዚክር ዘክሩ፣ ቁርአን ቅሩ። አንተ ሰርተህ አሳይ፣ አለቀ። መናገር ላይ ይጠበቅብህ ይችላል። ከዛ በኋላ ሊሳነል ሐል አንተ ሁኔታ ላይ ይታይ ያ ነገር። ለምሳሌ በቀላሉ እንመልከት። ቤት ውስጥኛ ብዙ ጊዜ ወላጆች ልጆችን ተርቢያ ለማድረግ በጣም ብዙ ይሰቃያሉ፣ በጣም ብዙ አየር ያባክናሉ። አንተ ልጅ ይሄን ነገር ተው አላልኩህም ይላል። ሰላት ስገድ አላልኩህም፣ ቁርአን ቅራ፣ መስጂድ ሂድ አላልኩህም። ቀን ማታ ጩኸት ይጮሃል። ቀላል ነገር ይሄኔ ሱቅ አይሄድም፣ መስጂድ አይሄድም። ቁርአን ቤት ውስጥ ሲከፍት አይቶት አያውቅም። አባትዬው ልጅየው ተመልክቶ አያውቅም። ዝም ብሎ ግን ምን ይለዋል? ቁርአን ቅራ ብዬ የለ እንደዚህ አድርግ ብዬ። እሱ ከስልኩ ጋር ነው። ልጁ ምን ይለዋል? ቁርአን ቅራ ብዬ ያ አኺ እንደዚህ አይሆንም፣ ይሄ ጨዋታ ነው። ቶ ስልኩን ተውና እስቲ ቁርአን ቅራ። ቤት ውስጥ እየተመለከተ ቁርአን ቅራ። ይህ ወሰል በዚህ እንዘጋዋለን ኢንሻአላህ። ይህ ተምሳሌታዊ ዳዕዋ ስገድ ቤት ውስጥ። ለዚህ ነው እኮ ሱና ሰላት ቤት ውስጥ ማብዛት አለብን እኮ አይደል? ይወደዳል እኮ። ይሄ አንዱ ዓላማው ምንድነው? ልጆች ይመለከታሉ። 3 ዓመት የሞላው ልጅ 2 ዓመት ምንም አያውቅም አትበል። 4 ዓመት የሞላው ልጅ አንተ የምትሰራውን እያየ ነው የሚያድገው ልጅ። ስለዚህ ሰላት ስትሰግድ ሲያይ፣ ቁርአን ስትቀራ ሲያይ፣ እውነት ስትናገር ሲያይ ይዋሻል። ቤት ውስጥ ሆኖ የትነ ምናምን ሲባል ስራ ቦታ ነኝ ሲል አባትየውን እየሰማው ነው። አባትየው ቤት ውስጥ ነው። ይሄ ልጅ እንዴት ነው ውሸታማ ይሆን? አንተ ውሸታም አቱን ብለህ የውሸትን ክፋት የፈለገ ደሊል ብትደረድርለት አንተ እየዋሸህ ከሆነ ለሱ የሚቀለው የቱ ነው? ለመተግበር የሚመቸው አንተን አርአያ ማድረግ ነው። አንዳንድ ዳዒ ያደርጋል፣ ይናገራል፣ ምን ይላል። አንድ ኸጢብ አልሰማችሁም? ስለ ሰብር ኹጥባ አደረገ።
صلوا على رسول الله ስለ ሶብር እንትን አፎን ስለ ኢንፋቅ አውጡ ያላችሁን አውጡ አብሽሩ والله ተካላችኋል ቤት ውስጥ ቁም ሳጥኑ ስንት ትርፍ ልብስ አለ ስንት ትርፍ ጫማ አለ ጫማ መደርደሪያው ላይ በዙር እንኳን የማይደርሰው ስንት አለ ለአንዱ ዳዕዋ አደረገ ኹጥባው ላይ ከጨረሰ በኋላ ቤት ሲሄድ ባለቤቱ ልብሶች እየሰበሰበች ነው ያ አላህ ሙሲባ ከባድ ትርፍ ልብሶች የማይለብሳቸውን ብዙ ጊዜ ተዋቸውን ልብሶች ቤት ሲገባ ምን ያረግሽ ነው አሁን እኮ ኹጥባ ላይ እኮ ስለ ኢንፋቅ ኹጥባ ሲደረግ ሰምቼ አውጡ ምስኪን አልብሱ ለየቲም አልብሱ ስጡ ሲባል ሰምቼ እና እኔ የተናገርኩት ለኛ ነው እንዴ نحن نتكلم وهم يعملون እኛ ያለብን መስበክ ነው እኛ መናገር እነሱ ይስሯል አይሄድ እንደው ከቻልክ ይዘህ መተህ ከኹጥባው በፊት ስትሰጥ ቢያዩ ሰዎቹ ኹጥባህም ላያስፈልጋቸው ይችላል ኹጥባው ላይ አውጡ ማለትም ላያስፈልጋቸው ይችላል ስትሰጥ ካዩ ይሰጣል ለዚህ ነው ኢብኑ አልጀውዚ ረህመቱላሂ ተዓላ ዐለይህ አختم بهذا በጣም ሙአثር መውዒዛቸው ምክር ሲመክሩ አንድ ቦታ ላይ ዳዕዋ ሲያደርጉ የእሳቸውን ዳዕዋ ለመስማት እስከ 4000 ከዛም በላይ ሰዎች ይሐضሩ ነበር ይባላል ابن الجوزي ابو الفرج الحنبلي ابن الجوزي الحنبلي በሐንበሊ መዝሐብ ላይ ታላቅ ፈቂህ ናቸው እና አንድ ጊዜ ሻም ላይ ባሪያዎች መጡና ተሰብስበው ነፃ የሚያወጣ ጠፋ ይሄ ባሪያ ነፃ ማውጣት እኮ ብዙ አጅር አለው አይደል እስልምና የባርነትን ስርዓት እኮ በሚያጅብ መልኩ ነው እኮ ያከሰመው ያጠፋው የመጣው አጅሩን ከፍ አደረገው ባሪያ ነፃ ማውጣት ነው በዛን ሰዓት ግን ባሪያዎች ነፃ የሚያወጣቸው አጡ አብዛኞቹና መጡና ባሪያዎች ምን አሉ ለኢብኑ አልጀውዚ አረ እንደው አንድ ቀን እንኳን ዳዕዋ እስቲ ባሪያ ነፃ ስለማውጣት ዳዕዋ አድርገልን አላቸው ኢብኑ አልጀውዚ እሳቸው ጋር ተቀመጠ ወንጀለኛው ተውበት ያደርጋል ሁሉም ያለቅሳል በኹጥባቸው ላይ ያዘዙትን ሄዶ ለመተግበር የማይጓጓ የማይፈልግ የለም ምንድን መሰላችሁ ሚስጥሩ ይሄ ነው ሄዱ እሺ አሉ መርሐባ አብሽሩ አሏቸው ከዛ የመጀመሪያው ጁሙዓ ጠበቁ ከዛ ሲጠበቁ ያደረጉት በሌላ ርዕስ ዙሪያ ነው ሁለተኛው ኹጥባ ላይ አሁንም ስለ ባሪያ ነፃ ስለማውጣት ያለውን ትሩፋት አይደለም ያደረጉት በሶስተኛው አደረጉ ያ አላህ ይህን ኹጥባ ሰማና ሰው ያለውን ባሪያ ነፃ ማውጣት ጀመረ ነፃ ስታወጣ በዛ ሰውነት ክፍሉ ልክ አንተም የሰውነት ክፍል ከጀሃነም ነፃ ይወጣል አጅር አለው አይደል ከዛ ግን ተገረሙና እኛ ከነገርናቸው ቆይተናል ለምንድን ነው ያቆዩት ብለው ጠየቋቸው እንደው የተወሰኑት መጡና ኢብኑ አልጀውዚ የመጀመሪያው ጁሙዓ ላይ ለምንድን ነው ይሄንን ዳዕዋ ያደረጉት ብለው ሲጠይቋቸው ምን አሏቸው የዛኔ እኔ ባሪያ የሚባል እኔ ጋር አልነበረም ግልጽ ነው ባሪያ ይዞ ከዛ ነፃ ማውጣት የሚባለው ነገር እኔ አላውቀውም ነበር ስለዚህ ምን አሰብኩኝ እኔ እንደው በገንዘቤ ባሪያ መጀመሪያ ልግዛ በዛን ጊዜ አለ ስርዓቱ ባሪያ ልግዛና ከዛ በኋላ ከገዛው በኋላ ነፃ አውጥቼ ነው ዳዕዋ ማደርገው ብዬ ባሪያ ገዝቼ ነፃ አወጣሁኝ ከዛ በኋላ ነው እሱን ካደረኩ በኋላ ነው መጥቼ ምን ያደረኩት ዳዕዋ ያደረኩት ለዚህ ነው ሁሉም ሰው ሄዶ የተገበረው አያችሁ ስለዚህ ዳዕዋ የምታደርግበት ነገር ሌላውን የምትመክርበት የምታሳይበት መንገድ ቅድሚያ ራስህ እዛ መስመር ላይ ስትገኝ ነብዩ ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ እሰሊ ስገዱ ስላልኳችሁ ስገዱ አይደለም ያሉት እኔ እንደምሰግደው አይታችሁ ተግባር ነው ግልጽ ነው ህይወታቸው ላይ ተግባር ነው ለዚህ ኢንሻአላህ የተቀረውን በቀጣይ ደርስ የምንቀጥል ይሆናል አላህ በሰማነው የምንጠቀም ያድርገን ሱብሃነከላሁማ ወቢሐምዲክ ነሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ هيا إلى المعالي معالي في الحال والأقوال والفعال